ብለን አይ ቆየት ብለን ነው እዛ የሚጠብቅ ይደገም ኧረ ድገም ይሄን ጠላ ያረገችው እጇን አይቆርጥማት ባለ መልጎሚቱ የቆቆ አመረቅ አጋባይ አስቀጃስ ግን ያምሻል ሲያልቅ ምን በኩባያ ተጨም ታላማ ታላልዋይ መጀመሪያ ቅራሪ ይሰጡሃል እኛ ቤት እዛ ግባ ሁለት ብለህ ምን ማረግ አይ ቆየት ብለን እንሄድ እዛ የሚጠብቅ እኮ ብደግ ምን ማረግ አራርጎ ነው እኔ ከፍላለሁ ሁለተኛው አታር ለትናንት ነው ብራለ አለ እኮ ወጃት መጭሞይ ነው ወጃት መጭሞይ ይታከኝ ወጃና ጥሙጋ ደምስ ጠጣ እንጂ እዛው ወልዲያ ከተማ ወላ አሁን ነው እግረኛ ደምስ ጠጣ እግረኛ ነው ከንተም በኋላ ነው እኔ ስራ ከያዝኩ በኋላ እኮ ነው የለመድኩት አንተ ማጠጣሙ ነው እስፋን ከዛ በኋላ ነው እግረኛ እኔ እኮ አንድ ሰዓት ተኩል በግሪ ተሰማ አንዳንዱ ገጠር ይኖርና ከተማ ገብቶ ድልቶት ይኖራል አንዱ ከተማ ይኖርና ገጠር ለገጠር የተገኘውን ብሉ ኧረ ግን እንደው አስቸገርና ኧረ አይ እንደዚህ ሳልነበረ ነው ባለ መልጎሚቱ የኔ እኮ አለቀ አዎ በዛ ዙር እንጂ በፊት ለፊት ና እንጂ የተት አራክ ያያየው ቀዶት ናና ማውራችሁ ጉዳይ ብሎ ነው እስቲንጣይ እስማም ሳዶ እግዚአብሔር ይስጥልና አቦ ናቀመታ ጨውን ብላን ጨው ነው ዳሪ ገጠር ስትወጣ እንዲህ ነው ከተማ እኔ ነው ኩርሲ ላምጣልህ እንዴ አራቱ ወንበር ነገር ላምጣልህ አይተው ይነሳ የተገኘውን ቅመሱ እንግዲህ አራ አቶ አላስቸገንተው ቶ በቂ ነው ለምሳ እኮ ተዘጋጅቶ አዩ መሳዛ ቃል ጋር እየተጠበቀ ማዳረሻ ነው አረ በቃ አይ ይሄ በባዶ ሆድ እንዳይሆን እንደውም እንደው ይሄን እንደው እግዚአብሔር ያክብራችሁ ድሮን የመታው መሬት አስመሰሉ በወዲያ በኩል ሸረፉታል ደምስ ነው ደምስ እያለ ቤት አለች ደምስ በዚህ ናት እንደውም የእናንተ ነሳይ እኔም ኃይለኛ ጠቃሁኛለሁ በስመ አብ እንዴት እንደሚጣፍ ያጠቃል ማለት ነገሮች ጨመር አድርገህ ያንተ ነው ተዘዋል ሁለት ይሄደው እንትና ዶክተር አንተ በግዜ እዛ ቸኩለ ነው እንደው ለኛ የምታሳውቀው ነገር ካለ የፈተነህ ነገር ካለ ወይንስ እንደው ይሄ ይሆናል የምትለው ነገር ካለ ዝም ብለህ ነገር ብዙ ነገር እንፈልጋለን ብዙ ቲም ላይ መጣው የመጀመሪያው አንድ ማለት ላፕዴሪ ላይ የከተኝ ነው ከሚሰሩት አንደኛው እሱ ነው መጣሳ ነው ነገርኛል ሌላው ደግሞ አሁን
እዚህ ከነበረው ከመሸራተት መደርመስ ጋር የተያያዘ ነገር ነው እዚያ ዛሬ የገባው። ሌላው ላይቲንግ ሲስተም በተለይ የመብራት የጤና ችግር አለው። ውስጥ ቆይተን ሳይሆን ፈራን። ስለዚህ ያለውን ነገር ማለት ነው እንዴት አለ መሰለህ የሪሰርች የዚህ እንትኑ የፕሮጀክቱ መሪ እሱ ነው። የፕሮጀክቱ መሪ ማለት ነው። አሁን እንዳላችሁት እሱ ያደረጋችሁ ነው። ይሄ ማዕድን ማለት ነው። አሁን ያው መጀመሪያው ቆላ ላይ ነው እንጂ እዚህ ደርሷል ማለት ይቻላል። ዛት ሚንስ ይሄ ቦታ በዚህም ያለው ኦፓል ተመሳሳይ ነው። ቆቋ ከፍ ብለን ደግሞ በስቃና ዘርሆን ተመሳሳይ ነው። ከፍ ብለን ጨየልና እንትን ተመሳሳይ ወርደው ይሄ ኦፓል ደላንታ ላይ በሰፊው ስለተሰራ ነው እንጂ ግሸን ዙሪያው ያው ነው፣ ዋርላ ዙሪያው ነው፣ ላሊበላ ተራራ ከፍ ብሎ ከላሊበላ በላይ ያው ነው። ኩታበር ወዳ ማዶ ኩታበር ወዳ ማዶ ላይ የገነተ ማርያም ማለት ነው። እሱ ስታይፍ ወዲ ነው ገነተ ማርያም ወደዛ ኩታበር ወዳ ማዶ ያለ ኦፓል እንግዲህ ወሎ ውስጥ ያኔ አራሴ ያደረስኩባቸው የገና ያልተሰሩ ቦታዎች ያው ጎጃም ወንበርማ ወረዳስ ጉብቶኛል። ወንበርማ እዚህ ጋይንት ላይ ታጋይንት እንደወጣ አንድ መምህር ነበር ደውሎልኛል። ያማል ከወዲያ ታጋይንት አካባቢ አሁን እኛ የአገሪቱ ችግር ነው እንጂ ማለት ነው የኦፓል ብቻ ኢትዮጵያ ያደርጋል። ትክክል። እኛ እዚህ እናመርተዋለን እንጂ ስናመርትም ሰብረን ነው የምናወጣው። ኋላ ቀርነት አለ፣ ይሳረቃል፣ ተደባብቆ በርካሽ ይሸጣል። ባፈቀራቶች ተጨቁኑና ያለው ወጣቱ ይሄን ችግር እንዲፈታ ሁሉ ደክመናል፣ አልቻልንም። ሌላው መንገድ ደግሞ አሁን እኛ ወደ ማስዋብ ደረጃ ደርሰናል። ስንደርስ ግን ልንበላ ነው ወሬ ላይ ቆይ ማለት አስተያየት ነው ማለት ስራዬ ብላችሁ አሁን ግን ማለት ነው ትልቁ ነገር የኛ ትልቁ ነገር የማሽን ስፔር ወይም እንትን የምንለው ነገር አለ። ዊል ለፖሊሽ አንዲት ፍሬ ዊል 18 ገብታለች። በግለሰቦች እጅ በኮንትሮባንድ ስለዋለ መንግስት እንዲያቀርብልን ወይም እኛ ትክክለኛ ግብር ከፋይ እስከሆን ድረስ ከቀረጥ ነፃ እንዲገባልን ብዙ ነገር አድርገናል። ሰማናተናል። አንዲት ወይል 18 እንደውም እኔ እንዳጋጣሚ አሁን እዚህ ኮንኩንጂ ቢሮ ከፍቼ ባሳያችሁ ከ6ቱ ፍሬዎች አንዱ አልቃቢ ቆሚያለሁ ከስራ አሁን 2 ሰራተኞች አሉ። በዚህ እንጨት እያጋዙ ነው ከኔ ምክንያት በአንድ ጥርስ ብቻ እሷን አንድ ጥርስ ለመግዛት 18 ሺህ ለመግዛት አተናት ማለት ነው። እስካሁን ከኮሌጅ ያስተማሩ መምህሮቻችን እየረዱን ምን እያሉን እንደዛ ነበር ማለት ነው። አሁን እሱም አለቀ። ለምሳሌ እዚህ ወገልጤና እንትን ሙያና ቴክኒክ ብዙ ሚሽን መጥቷል። እሱ እንኳን መምህር አግኝቶ ተከፍቶ እኛ የሙያ ስልጠና እንሰጣለን የቲቺንግ ባንሰር ማለት ነው። መምህሮቹ ሲያስተምሩ እኛ ደግሞ እኛን ኦፓል እየሰራን እያስተማርን እንድንሰራ ቢደረግ እንኳን ለዚህ እንኳን መምህር ጠፍቶ ቁጭ አለበት ቦታ ላይ። ስለዚህ ይሄ ችግር አለብን። እንግዲህ በተለይ በዚህ ዙሪያ አግዙ። እሺ አረብ እናግዛለን። ይሄ ያው የኛ የመጣንበትም ስለሆነ አልመጣም እንጂ ሐሳብ ያሳተፍን ነው ተነስተዋል። ከሰዓት ነበር ከሰዓት ጀምረን የተወሰኑ አምራቾች መጥተው ነበር። ያገኙትን አግኝተናል። አንዳንድ ሐሳቦችን ተቀብለናል። ለዛ አሁን በአጋጣሚ ደግሞ የምናገኛቸውን ሐሳቦችም እንደዚሁ እንወስዳለን። ያሉትን ነገሮች በተለይ አንዳንድ ነገሮች ሲኖሩ በሊደራችን በኩል በፕሮጀክቱ እንትን መሪ በኩል ያንን እንሰበስባለን። ያንን ነገር በተቻላችሁ መጠን የምታገኙትን የምታስቡትን ነገሮች ለማድረስ ሞክሩ ወደኛ። መልካም ቀጥታ ራሱ ኮሌ ዩኒቨርሲቲ ድረስ በመጣቱ በጣም ቀላል በቃ በስልክ ኮሙኒኬት ታደርጋለህ። ከዛ በኋላ ያሉን ነገሮችን ወደ ሶሉሽን ፍለጋ መልስ ፍለጋ እንገባለን። መልካም ደህና ገቡልን። አሜን አሜን። እንደው በጣም ነው ምናምን አዲያጎ ገበያ 2-3 ጊዜ ደወልኩለት አላ ከሰኞ እስከ ዓርብ እንግዲህ ቆየ ጧት ገበያ ማለት ነው። ሳምንት ሙሉ እንደዛው እቺ ደግሞ እኛ የምንበላባት ነው። እና እንደገና ደግሞ የወንድሜ ልጅ አሁን ዶክተር ተስፋዬ ይባላል። ወዲያ ሆስፒታል ነው ያለው። ባዮሎጂ መምህር ሆኖ እዚህ አስተምሯል። እንትናን አስተምሯል።